እንደምትመለከቱት እንግዲህ ዛሬ የምንገኘው መሃል ፒያሳ ላይ አድዋ ሙዚየም ፊት ለፊት ከሚገኘው ሳይታችን ላይ የኮንክሪት ሙሌት እያደረግን ነው ማለት ነው። እንደምትመለከቱት 6 ሰዓት ላይ የምንገኘው ማለት ነው። እንግዲህ ዛሬ የምንገኘው ከፕሮጀክት ማናጀራችን ጋር ከታሪኩ ጋር ነው ማለት ነው። እስቲ ካሱ ደግሞ ዛሬ ስለ ግንባታችን በተመለከተ አንዳንድ ነገር ጠይቋለሁ። ሰላም ታሪኩ። ሰላም ዴና አለልህ። ያሬድ እባላለሁ ከቴም ፕሮፐርቲ የሽያጭ አማካሪ ነኝ። እንግዲህ አያት አካባቢ ስንሄድ ቴምር ነው፣ እንዲሁም ሳር ቤት ስንሄድ ቴምር ነው፣ እንዲሁም ለቡ ላይ ስንሄድ ቴምር ነው፣ እንዲሁም አሁን ደግሞ ፒያሳ ላይም ቴምር ነው የሚባለውና ይሄ ነገር እንዴት ነው? ያው የህልሙ ማረፊያ ብለን ነው አብዛኛውን ጊዜኛ ማስታወቂያ የምንሰራው ማለት ነው። ከምን የተነሳ ነው? እስኪ ስለዚህ ነገር አንዳንድ ነገር በለን። ያው ተደራሽነትን ያገናዘበና ጥራትን እንዲሁም ቅልጥፍናን ያማከለ ፕሮጀክቶችን ቶሎ ሰርተን ለማህበረሰቡ ተደራሽ ለማድረግ 24 ሰዓት 7 ቀን ስለምንሰራ ነው። በየቦታው ፕሮጀክቶቻችን በዚህ ያክል ደረጃ ጎልተውና በደንብ እይታ ውስጥ ሊገቡ ይችላሉ። ስለዚህ የተሻለ ፍጥነት ነው፣ የተሻለ ቅልጥፍና ስለሚሰራ። ኦኬ፣ በጣም ደስ ይላል። አዎ፣ ለዛም ነው 24 ሰዓት ሙሉ እንደምንሰራም ያው ያመላክታል። የምንሰራቸው ስራዎች አብዛኛውን ጊዜ ያው በየቦታው አንድ አመት ባልሞላ ጊዜ ውስጥ ነው እንግዲህ ሳይቶችን እየጨረስን ያለ ነውና ሰዎች አሁን ይሄን ስንል የንግድ የመኖሪያ አፓርትመንቶችን ብቻ ይመስላችኋልና የንግድ ሱቆችንም ስንት ነው በዛው ፍጥነት ነው የምንሄደው? አዎ፣ ምንድነው አሁን የኛ ፕሮጀክት ጎልድ ሞል አድዋ 00 የሚባለው ፕሮጀክታችን ነው። ፕሮጀክታችን ሙሉ ለሙሉ የኮሜርሻል ወይም ኮሜርሻል ቢልዲንግ ሲሆን 2 የቤዝመንት እና 1 ሴሚ ቤዝመንት ግራውንድ ፕላስ 5 የሆነ ኮሜርሻል ቢልዲንግ ነው። 2 ቤዝመንቶቻችን ሙሉ ለሙሉ የመኪና ፓርኪንግ ሲሆኑ ከዛ በላይ ያሉት እንዳለ የሾፕ ሞሎች ሲሆኑ አሁን ከረንትሊ የምንገኝበት የሁለተኛው ፌዝ የሰከንድ ቤዝመንት ፍሎር ኮንክሪት ካስት እያደረግን ነው የምንገኘው። ኦኬ፣ በጣም ደስ ይላል። አመሰግናለሁኝ። በተጨማሪ ደግሞ እንግዲህ ያው እዚህ ላይ ብዙ ነገር አሚኒቲዎችን ያካትታል ተብሎ ይጠበቃል። እዚህ ላይ እንግዲህ ኤሌክትሪክ ቻርጅ ስቴሽንም እንዳለው ተነግሮኛል። እንዲሁም ፕላስ ቴራዝ ነው። ቴራዙ ላይም እንዲሁም ጋርደኖች እንደሚያካትት ተነግሮኛል። እንዴት ነው ስለሱ? ቢልዲንጎቹ ኦልሬዲ ከዘመናዊነታቸው ካለው የቴክኖሎጂ ጋር በአጣጣሚ መልኩ የሚሰሩ ፕሮጀክቶች ናቸው። እዚህ ብቻ ሳይሆን ቴምር የሚሰራቸው ፕሮጀክቶች በሙሉ ቴክኖሎጂን ማተር ያደረጉ አዳዲስ የቴክኖሎጂ አማራጮችን ያካተቱ ፕሮጀክቶቻችን ነው ዲዛይን ቲም የሚሰራው፣ እኛም አፕላይ የምናደርገው። በጣም ደስ ይላል። በጣም ደስ ይላል። አዎ፣ ለዛ ነው አሁን ይሄ የምንገኝበት ሳይት ላይ ጎልድ ሞል እንደሚባል ነው ማለት አብዛኛውን ጊዜ በማስታወቂያም ደረጃ የምንሰራው ለየት ያለ ነው። ያው በዱባይ ስታንዳርድ ነው እንደው የሚባለው። አሁን ፒያሳ ላይ ያሉ ከሚባሉት ከአራዳ ጎን ወይም ደግሞ 12000 መኪና ከሚያቆመው ፊት ለፊት ላይ የሚገኘው እኛ ሳይት ነው። በጣም ሌክዠሪ ነው የሚባለው 4700 ካሬ ላይ ያረፈ ትልቅ ሞል ነው ማለት ነው። እንግዲህ ያው በጣም ደስ ብሎኛል ስለሰጠህን ጊዜ። ያው እንግዲህ ያው ሙሊት ላይ ነው የምንገኘው። እንግዲህ ያው 24 ሰዓት እንደምንሰራም በዚሁ አጋጣሚ ለደንበኞቻችን አናውንስ አድርገህልኛል። አመሰግናለሁ። መልካም ምሽት ይሁንልህ። መልካም አዳር። እንግዲህ ያው 24 ሰዓት ሙሉ እንደምንሰሩ ነግረኛል። በጣም ደስ ብሎኛል። በርቱልን። ያው ደንበኞቻችን ያው እናኮራለን ብዬ አስባለሁ። ያው ይሄ ስራችን በጣም ያው ለብዙ ሰዎች እንዲህ ህልሙ ማረፊያ ብለን በቃል ብቻ ሳይሆን በተግባር እያሳየን ነው የምንገኘው ማለት ነው። ቴንክ ዩ ሶ ማች። መልካም ምሽት ይሁንልህ። አመሰግናለሁ። እንግዲህ እንደሰማችሁት ነው ማለት ነው ከፕሮጀክት ማናጀራችን ያሉትን ነገሮች ስለ ፍጥነታችንን በተመለከተ ቴም ፕሮፐርቲ 1 አመት ባልሞላው ጊዜ ውስጥ ነው ቢልዲንጎችን እየገነባ የሚያስረክበው ማለት ነው። ይሄ ነገር እንዴት ነው ለምትሉ እንደሞቻችን ያው 24 ሰዓት ሰርተን በተግባር አሳይተናል ማለት ነው። እንግዲህ እንዳያችሁት ነው እዚህ ሳይት ላይ እንግዲህ ጥቂት ሱቆች ይቀራሉ፣ በጣት የሚቆጠሩ ኦልሞስት 5 ምናምን ቢሆኑ ነው። እነኚህን እድሎች መጠቀም ከፈለጋችሁ ከ4 ሚሊዮን 800 ሙሉ ክፍያ እንዲሁም ከ1.4 ቅድመ ክፍያ ጀምሮ ማግኘት ትችላላችሁ ማለት ነው። ሳይት ለመጎብኘትና ኦፊሳችንን ለመጎብኘት ከታች ባለው ስልክ መደወል ትችላላችሁ ማለት ነው። ቴም ፕሮፐርቲ የህልም ማረፊያ። እናመሰግናለን።